የዩጩፋ ቅሌት የጌታ ጸሎት የከሸፈ ነው ዓለም አባታችን ሆይ ጸሎት የከሸፈ ጸሎት ነው አለ በመቤታችን ስዕል አድኖ ላይ ለክርስቶስ ዘውድ አይደረግለትም ለምን የመቤታችን ስዕል አድኖ ላይ ክርስቶስ ላይ አክሊል አይደረግም አክሊል የሚደረገው ለፍጡር ነው የሚል ትምህርት ሰምቼ ነበር በራሳችሁ አትተማመኑ ብዙ የቆምንባቸው መሬቶች በእግዚአብሔር ካልታመንክ በቀር የሚያቆሙ አይደሉም እግዚአብሔር እንደ ማስመሰል የሚጠላው ነገር የለም እግዚአብሔር እንደ ማስመሰል የሚጠላው ነገር የለም ቤተ መቅደሱን በስጋ ዘመድ በጉቦ በዘረኝነት ሞልተነዋል ሊቀ ሊቃውንት ስምዐኮነ መላክ በስጋ ዘመዶቻችን ሞልተነዋል የስጋ ዘመድ የሌለው እኮ ለመቀጠርም እየተቸገረ ነው አይደል ጋዜጠኛ መስከረም ቅዳሜና እሁድ ስለተካሄደው የፕሮቴስታንቱ ጉባኤ ተናገረች ጋዜጠኛ መስከረም የመስቀል አደባባዩን ጉባኤ እየተጨች ትገኛለች የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃውን ለመላው ዓለም እንዲዳረስ ላይክ ሼር እና ሰብስክራይብ ያደርጋችሁ ትብራችሁን በማሳየት አጋምታችሁ በማሳየት ከጎናችን ቁሙ በነገራችን ላይ ላይክ አድርጉ ረግድ የላችሁም ላይክ አድርጉ ዩቲዩብ አልጎሪዝም መረጃውን ያዳርሳል እኔም ተነቃቅቼ የምሰራው እናንተ ቀላል ነገር በማድረግ ብቻ ነው መረጃው እንዲዳረስ ከፈለጋችሁ በደንብ ላይክ አድርጉልኝ ያልኩኝ በቀጥታ ወደ መረጃችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን ለየማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ላይካችሁ ያነሰ ነው ሼር የሚያደርጋችሁ አይደለም አድርጉ በቪፒኤን ተመልከቱ በሱፐር ታንክስም ደግፉኝ ወደ መረጃው ሊቀ ሊቃውንት አባታችን ስምዐኮነ መላክ እንዲህ ይሉናል ሌሊት ቅዱሳን በሙሉ ከእግዚአብሔር ጋር የሚገናኙበት ሰዓት ነው የእናንተ ሌሊት እንዴት ነው የሚያልፈው ወገኖች በአለም ላይ ያለ ሰው ሌሊቱ እንዴት ነው የሚያሳልፈው በስካር በዝሙት በኃጢአት በሌላም መንገድ የሚያሳልፍ በጣም ብዙ ሰው ነው መጽሐፍ በመመልከት የሚያሳልፈው በጣም ጥቂት ሰው ሁሉንም ደግሞ ከዳር እስከ ዳር ተኝቶ የሚያሳልፍ ደግሞ አይታጣም ይሆናል ያም አይሆንም አብዝቶ በመብላትና ያለ ልክ በመጠጣትም ማሳለፍም አይገባም እግዚአብሔርን በሚገባ ከተጠቀምንበት እግዚአብሔርን የምናገኝበት ልዩ ሰዓት ነው ሌሊት ኒቆዲሞስ ከሰራቸው ስራዎች ከሚያስደንቁ ነገሮች አንዱ ይሄ በሌሊት መጥቶ ወደ ብርሃን የሚመራ ስራ ነው የሰራው በሌሊት መጥቶ ወደ ብርሃን የሚያደርስ ትምህርት ነው ያገኘው ዕውቀት ነው ያገኘው በሌሊት መምጣቱን ወንጌላዊ ለይቶ የመሰከረለትም ከዚህ የተነሳ ነው እውነተኛውን ብርሃን አግኝቶታል ስለዚህ ሌሊት አያስፈራውም እሱ ያ ማለት ወገኖቼ በጭንቅ በመከራ ላሉ ሰዎች እውነተኛውን ሃይማኖት እስከያዙ ድረስ ምንም የሚያስጨንቃቸው ነገር እንደሌለ ያሳያል ኒቆዲሞስ እሱን ነው የሚያሳየው በጭንቅ ውስጥ ላሉ ሰዎች እንደ ጨለማ በከበደ አኗኗር ውስጥ ለሚኖሩ ሰዎች እንደ ጨለማ ባለ ህይወት ውስጥ ለሚኖሩ ሰዎች እውነተኛውን ሃይማኖት እስከያዙ ድረስ እውነተኛውን አምላክ እስካገኙ ድረስ ምንም የሚያስጨንቃቸው ነገር የለም ሰዎች ብዙ ሊሏቸው ይችላሉ ሊያሟቸው ስማቸውን ሊያጠፋቸውም ይችላሉ ግን ከማን ጋር ነው ያሉት ከእግዚአብሔር ጋር ነው ከእውነተኛው አምላክ ጋር ተገናኝተዋል ከእግዚአብሔር ጋር መገናኘታችሁን ብቻ ልብ አድርጉ ወገኖች ጸሎታችሁ ከእግዚአብሔር ጋር የሚያገናኝ ነው ንጹሃታችሁ ከእግዚአብሔር ጋር የሚያገናኝ ነው ጾማችን ከእግዚአብሔር ጋር የሚያገናኝ ነው ይሄ በጎ ስራችን በተቀላላው ከእግዚአብሔር ጋር ለመገናኘት የሚደረግ ጥረት ነው በእውነት አንዳንዶቻችን ለታይታ ሰው ሲያደርግ አይተን ወይም ደግሞ እንደው ዝም ብሎ ለማስመሰልም የሚደረግም ሊሆን ይችላል አለበለዚያ ሰው እንዳይቀየመንም ሊሆን ይችላል የምናደርገው ነገር ሁሉ ከማን ጋር የሚያገናኝ መሆን አለበት ከእግዚአብሔር ጋር የሚያገናኝ ልጆቻችሁንም ስታሳድጉ ከእግዚአብሔር ጋር ያገናኛችሁ አሳድጉ በእውነት ወገኖች ሌሊት ቅዱሳን ከእግዚአብሔር ጋር የሚገናኙበት ሰዓት ነው የኛ ሌሊት እንዴት ነው የሊቀ ሊቃውንት ስምዐኮነ መላክ ጥያቄ ነው በተለይ እንደምናስተዋውሰው በቅዱስ ዮሐንስ ወንጌል ላይ የተጠቀሰውን ታሪክ እናስተዋውሳለን የኒቆዲሞስ ታሪክ አለ በዮሐንስ 3 ላይ ተቀመጠው ማለት ነው ኒቆዲሞስ የአይሁድ ሊቅ ነው የአይሁድ አዋቂ ነው ነገር ግን በቀን ሳይሆን በሌሊት በቀን ያስተምራቸዋል አይሁዳውያንን በማታ ደግሞ ከክርስቶስ እግር ስር የሚማር ታላቅ ሊቅ ነው ስለዚህ ኒቆዲሞስን አብነት አድርገው እሳቸው ተናግረዋል ማለት ነው እጅግ የሚያስደንቅ ትንታኔ ነው
ይኋላ መለሳለሁኝ ሊቃሊቃውንት ስማ ኮነ መላክን ማንሳታችን ካልቀረ ሊቃሊቃውንት ስሙርን ደግሞ እናንሳቸው ከማና ያዝባል ፖድካስት ጋር በነበራቸው እንዲህ አሉ እስኪ ጥያቄ ልጠይቅ በትንሹ አንተ አንድ ዛፍ ላይ እንደውም ግቢ ዛፍ ነው አጋጣሚ ከዚህ ዛፍ ውስጥ አንዷ ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳለች አትጎዳኝ እርግጠኛ ነህ አንዷ ቅጠል ማለት ነው አንዷ ቅጠል አንተ ጋር ብትወድቅ አትጎዳኝም ተው አዎ አይ ምን ላይ ብትወድቅ ነው ማለት ያለብህ አይንህ ላይ ብትገባስ ተጨናብሰህ ልትወድቅ ትችላለህ አይ እቺ ቅጠል አቅም አላት አሃ ዲያብሎስ ቅጠል ነው ልብ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህ ልታጠፋ ትችላለች የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ ዛፉ እኮ አይደለም ይወደቀ ዛፍነት የለውም ዲያብሎስ አንድ ተራ ቅጠል ነው ግን ዓለም ልቡን ሰጠው ዓለም አቅሙን ሰጠው ህይወቱን ሰጠው እሺ ቅጠሏ አንተ አሁን አትጎዳኝም ማለት አዎ ይሆን ራስ ላይ ምናምን ቢያርፍ ማረፉንም አታውቅም ቅጠል ነው በቃ ተራ ነገር ነው ግን አይን ደግሞ አለ አሁን ዲያብሎስ የዓለምን አይን ነው ያጠፋ ያለው በጣም ስለዚህ ትንሿ ነገር አይንህ ልትጎዳ ትችላለች ሌላ ቦታ ላይ መኖሯን ማታቃት ትረፍብህ ሰው ነግሮ እንኳን ችላ የምትለው ነገር እንዲህ ሊጎዳ ይችላልና ዲያብሎስ ቅጠል ነው ሆኖም ግን ዓለም አይኑን ከሰጠው ልቡን ከሰጠው ህሊናውን ከሰጠው እንዴት አይነግስም ኃይለኛ ሆኖ አልነገሰም ግን ልባችንን ህሊናችንን አይናችንን ሁሉ ነገራችንን ሰጠነው ታዲያ እንዴት አይነግስ የሊቃሊቃውንት ስሙር አላምሮ አስጨናቂ እይታ ነውና በጣም የወደድኩት በጣምም ያከበርኩት ሐሳብ ነው እናንተስ ምን ታዘባችሁ ከዚህ ምን አያችሁ ማለት ሰይጣን በነገራችን ላይ አንድ ቅጠል ነው ሲል እልፍ አላፋት ወትልፊተ አላፋት በቃ እልፍ ናቸው አላፋት ናቸው ማለት ይሄ ነው የማይባሉ የመላእክት ቁጥር ነው ያለው እና ከነገደ መላእክት ደግሞ አንዱ ነው አለቃ የነበረው ነበር ሳሳጥናኤል አንድ ማለት እና እሱን ይወደቀው እልፍ አላፋት ቀሪ ንዑዳን ክብራን ልዑላን የሆኑ መላእክት አሉ አንዱ ቅጠል የሆነው ሰይጣን ረገፈ ወደቀ ግን የዓለም ልብ አገኘ ከዛ አነገስነው አሳተንም በማለት ነው ሊቃሊቃውንት ስሙር ይነገሩንና አግዝፈን ስላየነው እንጂ የእግዚአብሔርን ባህሪ የቅዱሳን መላእክትን ልዕልና ብንመለከት ኖሮ ሰይጣን እዚህ ግባ የሚባል አይደለም ተራ ነው የሚል ሐሳብ ለማንሳት ነው እግዚአብሔር እንደማስመሰል የሚጠላው ነገር የለም ዲያቆን ያረጋል አበጋዝ እግዚአብሔር እንደማስመሰል የሚጠላው ነገር የለም ያልሆኑትን መስሎ እንደመታየት በእግዚአብሔር ዘንድ የተጠላ ነገር የለም መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው የተለያዩ ኃጢአተኞችን ምሯል በልዩ ልዩ አይነት ኃጢአት ወደሱ የቀረቡትን ሁሉንም ምሯል አይ ያንተ ኃጢአት እንኳን በዛ ያንቺ እንኳን ከልክ አለፈ ያለው ያላት ማንም የለችም እንዲያውም ከዛ ባለፈ በልዩ ልዩ አይነት ኃጢአት የነበሩትን የተለየ ጸጋ ሰጥቷቸዋል ትንሳኤውን ቀድሞ የገለጸው ለመግደላዊት ማርያም ነው መግደላዊት ማርያም በተወሳሰበ አስቸጋሪ ሕይወት ውስጥ የነበረች ናት ወንጌል ሲሰበክ አብሮ የዚች ሴትም መልካም ሥራ ይነገራል እስከ ዓለም ፍጻሜ ድረስ ያላት በኃጢአት የኖረች ባለሽቷ ማርያምን ተፍረት ናት ተቀብሏታል ከመቀበል በላይ አክብሯታል እንደውም ለሌላ ለማንም ያልሰጠውን ጸጋ ገና ከመሞቱ በፊት ቀድሞ ቶሎ ይነሳልና ዋይጸረ እድሜ ለርዕሱ እንደተባለ አይቆይምና በኋላ መቃብር ሄደው ስለማያገኙ ሰውነቱን ሽቶ ለመቀባት አስቀድሞ ሳይሞት ሰውነቱን ሽቶ እንድትቀባው ያደረገው ያችን ኃጢአተኛ የነበረችውን ሴት ነው እግዚአብሔር የማይምረው ኃጢአተኛ የለም እንደው ሌላው ይቅርና ራሳቸው ቀርበው አይደለም ምህረትን ፈልገው የቀረቡትንማ ቢምራቸው ምን ይገርማል መቼም መሐሪ ነው አው ይገርማል ይደነቃል ሽፍታውን ቀድሞ ገነት ያስገባ አምላክ ነው ቀናጥሮሃል ጊዜ ሄዶብሃል ሰዓት አልፎብሃል አላለው ቀድሞ ገነት ያስገባው ያን ደም ሲያፈስ ቋንጃ ሲቆርጥ የኖረውን ነው እንደዚህ ራሳቸው ቀርበው የለመኑትን ብቻ ሳይሆን ሌሎች እጅ ከፍንጅ በኃጢአት ይዘናቸዋል ፍርድ ይገባቸዋል ብለው ያመጧቸውን እንኳን ሳይቀር አልፈረደባቸውም እንደምናቀው እኔ በነገረ ሥጋዌ ላይ የነበረው የክርስቶስ ነገር በጣም ይደንቀኛል ብፁዕ ቅዱስ አቡነ ሽኖዳ በረከታቸው በሁላችን ላይ ይደርና የሳቸው መልእክት ያስጨንቀኛል ማለት ክርስቶስ ያዳናቸውን ስናይ በሰውኛ እሳቤ የምንፈርድባቸው
ብለንም የምንሰቅላቸው ብሎም የምንገድላቸው ናቸው። ለምሳሌ ያቺ ዘማ የተባለችቷን ሲወግሯት ይወግሯትም ወደ ክርስቶስ ያመጣትን እናስተዋውሳለን አይደል? ከናንተ ኃጢአት የሌለበት ቢኖር እሷን ይውገራት ብሎ ክርስቶስ መሬት ላይ ጻፈው ኋላ ላይ ግንባራቸው ላይ ተጻፈው እናስተዋውሳለን። የመጨረሻ ዘማ ተብላ ፍርድ እንድትገደል የታወጀባት ሴትን ኃጢአት የተሰረየልሻል ዳግም አትበድይ አላት። ማርያምን ተፍረትን እናስተዋውሳታለን። ከሐዋርያት ቀድማ ትንሳኤውን እንድታይ ለሐዋርያት ትንሳኤውን እንድታበስር ሽቶ ደሞ ይዛ የከበረ አስክሬኑን ለመቀባት ሄደች ናት። ፊያታዊ ዜማን ደሞ እናቋለን። አዳም ይናፍቃት አበው ነቢያቱ ከ5500 ዘመናት በሙሉ የነበሩት ከአዳም እስከ ክርስቶስ ዘመን መምጣት የነበሩ በሙሉ እነዛ ሁሉ ነቢያት ያላዩትን ገነት ይሄ ወንበዴ ሽፍታ ገዳይ ደም በእጁ አለ መስተመጨረሻ ግን ከአዳም ቀድሞ ገነት ገብታና እግዚአብሔር ከልብ ሆኖ ለሚቀርቡት ሳስመስሉ ለሚቀርቡት ምን አይነት አምላክ እንደሆነ እኚህ ቀላል ታሪኮች በቂ ማሳያ ናቸው። በራሳቸው አትተማመኑ። ዲያቆን ዘላለም ታዬ ብዙ የቆምንባቸው መሬቶች በእግዚአብሔር ካልታመንክ በቀር የሚያቆሙ አይደሉም። ከመሬቷ ጨምሮ ከዚህች ማለት ነው እውነት የሚሸከመን የምንቆምበት መሬት አይደለም የእግዚአብሔር እጆች ናቸው። እና ልክ እነዛን መጠራጠር የተጀመረ ጊዜ ላይ ግን የታመንክበት መሬትም ይከዳል የተራመድክበትም ውሃም ደግሞ ማስጠም ይጀምራል። ያኔ ክርስቶስ እጁን ነው ስቦ ያወጣው። በቃ በእኔ ታመን ራስህ ላይ በጣም ይሄን ያክል ሪላይ አታድርገው። የሚያጠራጥር ሰርከምስታንሶች ነው እየሆኑ ያሉበት ለሱ በጣም ፈታኝ ነገሮች ናቸውና የራስ መተማመን ጾር በጣም ከልባቸው እንዲወጣላቸው የሚፈልጉ ሰዎች በጣም እኔ እንደው ከቅዱሳት መጻሕፍት አንዱ እኔ ራሴ ተምሬም እንኳን ለሰው ይሄንን ብናውቅም ብለው ነገር ቢኖር በቃ በእግዚአብሔር ላይ ያለም እምነት ካልጨመረ በቀር የራስ መተማመናችን ሁኔታ ምንም ውልፍቻ አይደለም። እኩል ደግሞ አንድ ነገር ልታምነው አትችልም አይደል? ራስን ባመንክበት ልክ እግዚአብሔርን ልታምነው አንችልም አንሌስ አንተ ራስ እግዚአብሔር ካልሆንክ በቀር ራሴ አምላክ ነኝ ካላልከ በቀር እንዴት ነው ሁሉን የገዛውን አምላክን ራስን በመተማመንበት ልክ እሱም ላይ ተማመናለሁ ምንለውና በራሳችን ያለን መታመን እጃችን ላይ ባሉት ነገሮች ያለንን እርግጠኛነት ቢወሰድብን ደግሞ ብለን አስበን አይ እግዚአብሔር አለ የምንልበትንም ጭምር አይነት ህይወት ማዳበር አለብን ብያምናለሁ። ዓለም አሁን ቋጥቷልሽ ብዬ በጣም ማስበው በተለይ የሰለጠነው ዓለም ላይ በራስ መተማመን በጣም ኦቨር ከመሆኑ የተነሳ ወደ ትቢት ሄዶ ፈጣሪ የለም እስከማለት እኮ የደረሰው ትልቁ ነገር በራስ መተማመን ብዙ በራስ መተማመን ምን እንደሆነ ነው ወንድሞቻችን በጋድ የገለጡልን። የእመቤታችን ስዕል አድኖ ላይ የክርስቶስ አክሊል አይደረግለትምና ብዙዎቻችን የምንጠይቀው ጥያቄ ነው እንደምናስተዋውሰውና አክሊል አይደረግም። አንዳንድ ስዕል አድኖ ላይ ደግሞ ተደርጎና ይሆናል እና በትክክለኛ ቤተክርስቲያን አሳሳለም ሆነ አስተምህሮ ክርስቶስ አክሊል አይደረግለትም በስዕላቱ ላይ ማለት ነው። ለምን መንካታ የእመቤታችን ስዕል አድኖ ላይ ክርስቶስ ላይ አክሊል አይደረግም አክሊል የሚደረገው ለፍጡር ነው የሚል ትምህርት ሰምቼ ነበር። ለመግዛት ፈልጌ ግን አብዛኛው ክርስቶስ አክሊል ያደረገበት ነው። ዘውድ ተደርጎ አይሳል። አሁን ለጌታ ዘውድ መደረግ አለበት ከተባለ አወልድ መንፈስ ቅዱስ ላይ ለአንዱ ዘውድ መደረግ አለበት ወይ ለሶስቱም ዘውድ መደረግ አለበት። ይሄ ደግሞ ቀድሞ ከሚታወቀው ትውፊት ጋር እግዚአብሔር የባህሪው ንጉስ ነው ከሚለው ሐሳብ ጋር የሚጋጭ ነው። ምክንያቱም ዘውድ እንዲደረግ ንጉሱ ይቀመጣል ከዛ ዘውድ የሚያረጋግለታል። አሁን ይህ ሲባል ግን ጌታ ላይ ዘውድ ግን ተደርጎ ያቀም ማለት አይደለም ይደረጋል። ምን አይነት ዘውድ አክሊል ማለት ነው? የምን የሾክ አክሊል። አሁን ክርስቶስ የነገስታት ንጉስ የአማልክት አምላክ ብለን ነው ምናምነውና እሱ ያደርጋል እንጂ አይደረግለትም ነው። ንግስናው የባህሪው ነው የሚሰጠው ይነሳ አይደለም የሚደረግለት እንጂ የሚያደርግ አይደለም። በጣም በሚደንቅ ሁኔታ ነው አክሊል የሚያቀዳጅ እንጂ አክሊል የሚቀዳጅለት ፈጣሪ አይደለም ያለን። ስለዚህ በቂ መልስ አግኝተናል ብለን እናስባለን። ወደ ዩጩፋ ቅሌት እንምጣ። እንግዲህ የፕሮቴስታንት ቤተ እምነት ላይ ያሉ ሐሳቢዎችን እናስተዋውሳቸዋለን። በአብዛኛው በራሳቸው ሐሳብ የሚረመዱ የራሳቸውን ዶክትሪኖች የሚያመጡ የራሳቸውን አስተምህሮቶች የሚያመጡ የሆኑ መጥቷል ከጊዜ ወደ ጊዜና አሁን ደግሞ ምን አለ ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የተቀመጠልንን
ስትጸልዩ እንዲህ ብላችሁ ጸልዩ ብሎ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ላይ ትሆን የሚለው የፍቃዷን ጉዳይ በማንሳት የከሸፈ ጸሎት ነው ብሏል። ሲያዋቂውን ንካተሉ በነገራችን ላይ ካደረጋችሁ እስካው አላረጋችሁ በሉ አድርጉ ላይክ አድርጉ ወደ እዩ ጭፋን ሄድ አባታችን ሆይ ጸሎት የከሸፈ ጸሎት ነው አለ። አዱን ካወቅ ፍቃድ ከሆነ አትልም እየጸለይክ ነው የሆነ ነገር እየጠየቅክ ነው የሆነ ነገር ትፈልጋለህ ግን ፍቃዱ አልተገለጠልህም ከዚህ የተነሳ ፍቃድ ከሆነ ትላለህ። እንደዚህ አይነት ጸሎት የከሸፈ ጸሎት ነው። በዚህ ዓመት የጸሎት ስታይላችሁ መቀየር አለበት። የጌታ የመድኃኒዓለም የኢየሱስ ክርስቶስ ራሱ ያስተማረውን ጸሎት የከሸፈ ጸሎት ነው ከሚልህ ሰው ጋር ምን ታረጋለህ አንተ? እንዴት ነው ክርስቲያን የምትባለው የክርስቶስን ጸሎት የከሸፈ ነው ይያልክ የራሱን ቃል የባለቤቱን ቃል እንዴ ምን አይነት ጸሎት እንጸልይ እስካስተምረን ብለው ሲጠይቁት እኮ ነው አባታችን ነው ይበሉ። ቀልድ ነው እንዴ? ይሄ ጸሎት ቀልድ ነው እንዴ? መንግስት ምን አይነት መንግስት ምንድነው መንግስት ስትተነትነው እኮ እጅግ የሚገርም የሚደንቅ ነው። ስምህ ይቀደስ በጣም እኮ የሚገርም ነው። የእግዚአብሔር ስም ምን አይነት ስም ነው? ደሞ ባንድ በኩል ጉልበት ሁሉ ለዚህ ስም ይንበርከክ ብሎ ሲያስተምር ታየዋል። ስምህ ይቀደስ የከሸፈ ጸሎት ነው ይያለ አዲስ ሰው ነው እዩ ጩፋ የሚባል አሁን እሱን የሚከተል እንግዲህ አረ ምን አይነት መጋረጃ ነው እንደው ወንድም እህቶቼ ላይ ያረፈባቸው። ይሄ እኮ የዲያብሎስ ድምጽ ነው። አቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን እናቴ ወርቅ እኮ ናት። አየህ ከአባታችን ሆይ በላይ ጸሎት የለም እኮ ነው የምትለው። የጸሎት ሁሉ ንጉስ አባታችን ሆይ ነው። አሁን ይሄን ሰው እየተከተላለህ አንተ? በጣም ነው የገረመኝ ማለት የሰማሁኝ ሰዓት ለእናንተ እስካሳውቅ ሙሉ እየፈረጅን አይደለም እንድታቁ መንፈልገው ያው ግለሰብ አስተምሮ ነው መረጃ አስደግፈን ያቀርብንላችሁ። ከጸሎት ሁሉ በላይ ጸሎት አባታችን ነው። ከጾም ሁሉ በላይ ጾም አብይ ጾም እንላለን። ከምስጋና ሁሉ ምስጋና ቅዳሴ ይባላል። ቅዳሴ የሆነበት የከበረ ስጋው ደግሞ የሚፈተትበት አብይ ጾም የሆነበት ክርስቶስ ራሱ የጾመበትና ቀኑ ከሁሉም በላይ የረዘመ ስለሆነ የጸሎት ሁሉ በላይ ጸሎት አባታችን ሆይ ደግሞ የተባለው ሁሉም ጸሎቶች በአባታችን ሆይ ስላለን ተስፋ፣ እምነት፣ ፍቅር፣ ይቅርታ፣ አንድ መሆን፣ ህብረት ሁሉ ነገር ከፈጣሪ ጋር ያለን ነገር ስለው በሰማይ የምትኖር አባታችን ሆይ እሱ አባትና የልጅነትን ስልጣን የሰጠን የልጅነትን ስልጣን የሰጠን አባታችን ነው። እሱ አባት ተብሎኛል ልጅ አሰኝቶናል። አባታችን ሆይ እንለዋለን። በሰማያት ያለ ስለሆነ ሰማይ ዙፋኑ ምድር የእግሩ መረገጫ የሚል መጽሐፍ ላይ ስላለ በሰማያት የምትኖር ግን በሁሉ የሞላ መንግስት ትምጣ ተስፋ የምናደርጋት መንግስተ ሰማያትን ትምጣልን። አንድ እንሁን ከቅዱሳን ጋር ህብረት እንፍጠር አንተን ብቻ እናመስግን ያቺን መንግስት እናፍቃለን። ተስፋ ፈቃዴ በሰማይ እንደሆነች እንዲሁ በምድር ላይ ትሆን። ያንተ ፈቃድ በጎ ነው መልካም ነው እንከን ህጸጽ የለበትም። ስለዚህ ያ በሰማይ የፈቀድከው ንዑዳን ክቡራን ልዑላን መላእክቶች ቅዱስ ስሉስ እያሉ የሚያመሰግኑ ያ የምስጋናው ፈቃድ በእኛም የሚያድር ዘንድ ደግሞ በምድር ላይ ትሆን እያልን እንጸልያለን። ይህንን የከሸፈ ጸሎት ነው አለ። ፈቃድ በሰማይ እንደሆነች እንዲሁ በምድር ላይ ትሆን የሚል የከሸፈ ነው ማለት ባይ ዲፎልት ምንድነው? የክርስቶስ ያስተማረው የአባታችን ለሐዋርያ የተነገረው ጸሎት የከሸፈ ነው ማለት ነው። ስለዚህ በአዲሱ ዓመት የጸሎት ስታይላችሁ ይቀየራል። ይሄ ሰው ነገ ከነገ ወዲያ ምን ሊያመጣ እንደሚችል ራሳችሁ በዛ ቤት ያላችሁ ሰዎች ሐሳብ ስጡበት። ጋዜጠኛ መስከረም በባለፈው በቅርብ በነበረው በዚህ ቅዳሜና ወር ላይ በተካሄደው ኮንፈረንስ እንዴት ላለች ጋዜጠኛ መስከረም የመስቀል አደባባዩን ጉባኤ እየተቸች ትገኛለች። እንዲህም ስትል ጽሑፏን ትጀምራለች። አይቲቪ ስብከት ማስተላለፉ ሳያንስ ጭራሽ ለአጽንኦተ ነገር እንዲሆን ቆርጦ በድጋሚ የፍራንክሊን ግርሃም ስብከት ብሎ ጫነ ስትል ትጀምራለች ጽሑፏን። በነገራችን ላይ እንዲህ ያለ መድረክ ቀርቶ በአመት በሚታወቁና
በካሌንደር በሚዘጉ ሃይማኖታዊ በዓላት አከባበር በሚኖር የቀጥታ ስርጭት የኢቲቪ ኤዲቶሪያል ፖሊሲ ጥቅል ሐሳብ ይህ ነው ስትል ሐሳቡን ታስቀምጣለች። ማንኛውም የሃይማኖታዊ በዓል የቀጥታ ስርጭት ላይ ስብከት ወይንም ሃይማኖታዊ ትምህርቶች አይተላለፉም። ይህ ግን መልእክቶችንና ክንዋኔዎችን አይመለከትም ብላለች። ለዚህ ነው ካያችሁ መስቀል ወይንም ጥምቀት አከባበር በቀጥታ ስርጭት ስብከት መርሃ ግብር ላይ ጋዜጠኞቹ ተሳታፊ እንግዳ በማስገባት ተሯሩጠው የሚያቋርጡት ትላለች። ዛሬ እንደ መንፈሳዊ ጣቢያ የገሌ ስብከት ቢል የቀድሞ ቤቴን ምን አገኘው ብዬ ነው እንጂ ለማናማው ነበር ብላ ትጨርሳለች። ጋዜጠኛ መስከረም ያነሳቸው ሐሳብ የሁላችንም ሐሳብ ነው። ቤተ መቅደሱ በስጋ ዘመድ ተሞልቷል፣ በጉቦ በዘረኝነትም ተንጧል። ሊቀ ሊቃውንት ስምዐኮነ መላክ ስለኛ ቤት ያለውን ደግሞ እንዲህ ይሉናል። መቅደሱ ሞልተናል፣ በስጋ ዘመዶቻችን ሞልተናል። የስጋ ዘመድ የሌለው እንኳን ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን በመስዋዕቱን ለማገልገል እንዴ ክርስቶስን ለማገልገል ፈጣሪን እንዴት ዘመድ ከሌለህ ልባል ይችላል? እውነት ለመናገር ጌታዬን ለማገልገል እንዴት በጉቦ ገባለሁ? ገንዘብ ከፍዬ እንዴት ገባለሁ? ይሄ እኮ በእንስሳ በላም በበሬ ቤተ መቅደሱ መሙላት ማለት ያደለ እንዴ? በተገዛ ላም በተገዛ በሬ ሞላ ነው እኮ መቅደሱ። ከዛ በኋላ መጥቶ ምን ይሆናል? ጉቦ ከፍሎ ገብቶ ጉቦ ተቀባይ አይደል የሚሆነው? በዘረኝነት ገብቶ ዘረኛ አይደል የሚሆነው? ሌላ ምን ሊሆን ይችላል? ወገኖች እንዲህ እኮ አይደለም። የእግዚአብሔር መቅደስ አይቀለድበትም። በመቅደሱ ከቀለድን እግዚአብሔር በህይወታችን የሚጫወቱብን አጋንንትን ያሰለጥንብናል። አትጠራጠሩ። በመቅደሱ ኃጢአት ከነገሰች በሰው ልጆች ላይ መከራ ይነግስባቸዋል። በመቅደሱ ግፍ ከነገሰ ግፍ ከታየ እግዚአብሔር ዓለምን የግፍ መድረክ ያደርጋታል። ተዋናያኖቹ በጠቅላላ ትራጀዲ ነው የሚጫወቱት ተውኔት በጠቅላላ። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር የሚፈልገው ምንድነው ካላችሁኝ ከቤተ መቅደስ ውስጥ ላሙን፣ በሬውን፣ ጊደሩን፣ ርግቡን እንድናስወጣና በክርስቶስ ሁላችንም እንድንሆን ይፈልጋል ማለት ነው። የመንፈስ አምልኮት እንድናቀርብለት። ምክንያቱም በወንጌል ምን ተብሏል? በዮሐንስ ወንጌል ምዕራፍ 4 ላይ አምላካችን ኢየሱስ ክርስቶስ በመንፈስ የምትሰግዱበት ዘመን ይመጣል አላለንም እንዴ? በመንፈስ እንመላለስ። የቤተ መቅደስ ሹመት መንፈሳዊ ነው። በመንፈስ ነው ልንሾመው የሚገባ። የቤተ መቅደስ አገልግሎት መንፈሳዊ ነው። በመንፈስ ነው ልናገለግለው የሚገባ። ከስጋ ሐሳብ ከስጋ አሰራር ነፃ ይሁን። ስጋችን ማገልገያ ነው፣ እዛ ውስጥ ሌላ ነገር የለውም ማለት ነው። ስጋችን ልናገለግልበት መቆማችን በስጋ በአጸደ ስጋ ስለሆነ ቤተ መቅደሱ በአጸደ ስጋ እንድናገለግልበት የተፈቀደልን ስለሆነ ብቻ ነው ምን ገባው እንጂ እውነት ለመናገር ይሄ መንፈሳዊ ቤት ነውና መንፈሳዊ ስራ እንዲሰሩ ነው የታዘዘው። በመጨረሻ ግን ምን ሊላቸው ፈልጎ ነው? አሁን ጌታ ይህን ሁሉ ነገር ያደረገው ለምንድን ነው ከተባለ ከዚህ በኋላ የሚያመጣውን ለማምጣት ነው እንጂ እውነት ለመናገር አሁን እዚህ ቤተ መቅደስ ውስጥ ክርስቶስ መስዋዕቱ ነው የሚቀርብ ይመስላችኋል? ባሮጌው መቅደስ ውስጥ እኮ ክርስቶስ መስዋዕቱ ነው አልቀረበም። ቀራንዮ ላይ ነው እንደምታውቁት መስዋዕቱ ነው የቀረበው። አሁን እሱ ሊቀ ካህናት ሆኖ እዚህ የሚሾም ይመስላችኋል? እንደዛ አይደለም። የእሱ ሊቀ ካህናትነት የተገለጠው በቀራንዮ ላይ ነው፣ መስቀል ላይ ነው ያየነው የተገለጠው እና እዚህ ላይ አይደለም። በጎች ላሞች በታረዱበት በተሰዉበት ቦታ ላይ አይደለም፣ እዚህ ቦታ ላይ አይደለም ይቆም። ግን ለምንድን ነው ታዲያ እንደዛ ከሆነ ለምን አልተዋቸውም? ይሄን ንቆ ለምን አልተውም? እንዳልተወለደበት ሁሉ አሁንም ሲያስተምር ለምን ንግዱን አልተወላቸውም? የንግድ ቤት እንዲያደርጉ ዝም ብሎ አልተወላቸውም ከተባለ እሱ አይደለም ዋናው ዓላማው። ከዚህ በኋላ የሚጠይቁትን እንዲጠይቁት ነው። ይሄንን ስታደርግ ምን ምልክት ታሳየናለህ አሉት ይላል። ሁለት ነገር አንደኛው ደቀ መዛሙርቱ የቤተ ቅናት አቃጠለኝ የሚለው ትንቢት መፈጸሙን አረጋግጠውበታል በዚህ ቃል። ሁለተኛ ደግሞ ምን ምልክት ታሳየናለህ የሚል ጥያቄ አይሁድ ጠይቀውታል እና ሚለውም ብሏቸዋል። ምንድነው ያላቸው? ነስቶ ወለዝንቱ ቤተ መቅደስ ወበሰሉ ስለት አነሶ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን መልሼ እሰራዋለሁ። ክርስቶስ ሐናጺ መቅደስ መሆኑ የተረጋገጠው ወይም ቤተ መቅደስ ሊሰራ የመጣ መሆኑን በግልጽ የተናገረው በዚህ ዕለት ነው። ይችን መናገር ስለፈለገ ነው በአይሁድ መካከል ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ። ቤተ መቅደስ የተባለ ሰውነቱ ነው። በሶስተኛው ቀን እሰራዋለሁ ማለት በሶስተኛው ቀን አነሳዋለሁ ማለት ነው። ወንጌላዊ ራሱ ተርጉሞታል። ወውቱሰ ይብለውም በእንተ ቤተ ሥጋው አይደል የሚለው እሱስ ቤተ መቅደስ ስለተባለ ሰውነቱ ይነግራቸው ነበር ተብሎ ነው የተጻፈውና ቤተ መቅደስ ስለተባለች ሰውነቱ ቤተ መቅደስ ስለተባለች ሰውነታችን እየተናገረ ነበር። የዛሬ ቪዲዮ መረጃዎቻችን ይህን ይመስላል። ሁሌ ስታደምጡ ላይክ እና ሼር ማድረጋችሁ VPN ያበራችሁ መመልከታችሁ ደግሞ በኮሜንት ማበረታታችሁ እንዳይዘነጋ። በ290,000 በላይ
በቲክቶክ ባፈራነው በቤተሰባዊነታችሁም ደግሞ አጫጭር መረጃዎችን አገኙ። መረጃውን ስለምታጋሩልን ሐሳብ በነጻነት ስለምትሰጡን ደግሞ ቀና ሐሳባችሁን እየሰጣችሁ ስለምታበረታቱኝም በእጅግ አመሰግናለሁ። ያሮስ ሁሉ ጊዜ የእናንተ መኛም ነው። ወንድማችሁ ልዑል መብራቱ ነኝ። ተሰነባበትን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።